አንድ የሚያስገርም ነገር አስተውላችሁ ከሆነ ንስሮች መንጋ ውስጥ አይታዩም። ብቻቸውን የሚበሩት ከማንኛውም ወፍ በላይ ወደ ሰማይ ይረቃሉ። በሕይወትህ መጥቀህ ለመውጣት ከፈለክ አንተም ልክ እንደ ንስሩ ለብቻ መሆን ሊኖርብህ ይችላል። አብዛኛው ሰው ብቻውን መሆንን ይፈራል። ሰውን ይከተላል፣ እንደ ሰው ያስባል፣ እንደ መንጋው ይኖራል። ምክንያቱም ለብቻ መሆን እንደተገፋህ፣ እንደተገለልክ ወይም እንደወደክ እንዲሰማህ ያደርጋል። ግን ልንገርህ፣ ትልቁ ወጥመድ መንጋው ውስጥ መቅረት ነው። መንጋ ውስጥ መሆን ተራ ያደርግሃል፣ ትኩረትህን ይበትነዋል፣ ባለህበት ያስቀርሃል። የንስርን ተፈጥሮ እንይ። ንስር የተለየ ነው። ከትንንሽ ወፎች ጋር ጊዜውን አያባክንም። ስለ ፍርፋሪ አይጨነቅም። አውሎ ንፋስ ሲመጣ ሌሎች ወፎች ይደበቃሉ። ንስር ግን ነፋሱን ወደ ላይ ለመውጫነት ይጠቀምበታል። ክንፉን ይዘረጋል። አውሎ ንፋሱ ከመከራው በላይ እንዲያነሳው ይፈቅድለታል። ይህ ነው እንግዲህ ጥንካሬ። ይህ ነው ያስተሳሰብ ልዕልና። ብቸኛ ሆንክ ማለት ደካማ መሆን ማለት አይደለም። ይልቁንም ለራስህ ማሰብ መቻል ነው። ትኩረትህን መጠበቅህ ነው። ከምቾት ይልቅ እድገትን መምረጥ ነው። ሌሎች መንጋ ውስጥ ለመግባት ሲጨነቁ አንተ ትልቅ ነገር እየገነባህ ነው። ሌሎች የሰውን ምስጋና ሲያሳድዱ አንተ ዓላማህን እያሳደድክ ነው። እውነቱን እንነጋገር ከተባለ እድገት ብቸኝነት አለው። ራስህን ማሳደግ ስትጀምር አንዳንድ ጓደኞች አይረዱህም። አንዳንድ ሰዎች ተቀየርክብን ይሉሃል። አንዳንዶች ደግሞ ወደ ኋላ ሊጎትቱ ይሞክራሉ። ይህ የሚሆነው ስለሚጠሉ ሳይሆን ያንተ እድገት የእነሱን ተኝቶ መቅረት ስለሚያስታውሳቸው ነው። ብቸኝነትን ስትቀበለው አንድ ትልቅ ኃይል ታገኛለህ። እርሱ ግልጽነት ነው። የራስህን ሐሳብ መስማት ትጀምራለህ። በእውነት ምን እንደምትፈልግ ታውቃለህ። ለሰው ብለህ መኖርን ታቆማለህ። እውነተኛ በራስ መተማመን የሚገነባው በጩኸት ውስጥ ሳይሆን በዝምታ ውስጥ ነው። ታዲያ የንስርን አስተሳሰብ እንዴት እናዳብር? አንደኛ፣ ሆን ብለህ ለብቻ ጊዜ አሳልፍ። ስልክ አትይ፣ አስብ፣ ተመራመር። ሁለተኛ፣ አካባቢህን ጠብቅ። ሁሉም ሰው ያንተን ጉልበትና ጊዜ እንዲያገኝ አትፍቀድ። ሶስተኛ፣ ለረዥም ጊዜ ራዕይ ትኩረት ስጥ። ንስሮች ዝም ባያድኑም ዓላማቸው ከፍ ያለ ነው። አራተኛ፣ ችግሮችን እንደ ግባት ተጠቀም። አውሎ ንፋስ ጠላት አይደለም፣ ወደ ላይ መውጫ መሰላለህ እንጂ። በመጨረሻም ወንድሜ፣ ሁለት ምርጫ አለህ። መንጋው ውስጥ ቀርተህ የተለመደና ደህንነቱ የተጠበቀ ተራ ሕይወት መኖር ወይም ለብቻ በረህ ብርቅዬ መሆን። ሁሉም ሰው ንስር እንዲሆን አልተፈጠረም። ይህ መልእክት ልብህን ነክቶ ከሆነ ኮሜንት ላይ ስሜትህን ጻፍልኝ። አስታውስ፣ የተፈጠርከው መንጋ ውስጥ ለመጥፋት ሳይሆን ወደ ከፍታ ለመውጣት ነው። ከፍታ ፕላስ